ፌክ ቪዲዮ ኤዲት ከምታደርግ ማለት ነው ሀቢቢ ባንክ ያለውን ብር አውጣና ወይም የገዛበት ንብረት ካለ አውጣና ስጣቸው መጅልሳቸውን ስራና خلاص ሌላ ነገር አያስፈልግም ኦኬ ሌላ ነገር አያስፈልግም አለቀ እርዳታ ትላላችሁ አካውንት ፖስታላችሁ 1 ሚሊዮን ይሰበሰብላችኋል ሆይ ሆይ ይባልላችኋል በአቋራጭ ትበለጽጋላችሁ አፉ በሉኝ ትላላችሁ ትገቡና ይወንዳል ጨድምጥ ማጣችሁ ይጥፋ አውስኔ ለምለም ልሰማቸው ነው ወይ ልሰማችሁ ነው እንደናንተ ኤዲት ማረግበት ጊዜና ሰዓት ባገኝ የምናስረክባቸው ቀን በቀን መጅልሶች ኤዲት አርጌ ጭን ነበር እንደናንተ ጊዜ ቢኖረኝ ስራ ፈት ዘልዛላ የሴት ቂጥ ስር ገብቶ ይርመጠመጥልኛል አትርመጥመጥ እንደወንድ ወተ ስራ ጀነንበል ስራ ብዙ አይነት ስራ ነው የሚሰራው ስራን ቀጥል አትርመጥመጥብኝ እኔጋ ኤዲት ያረክ እንዳትመጣ እሺ እንዳትመጣ እኔ ምላሴ ባለጌ ነው እኔ አልመችም እሺ ሁሉ ነገር እኔ ዝም ብጠንጋራ አቃለሁ እንደዚህ አቃለሁ ዝም ካልኩኝ እንጂ እኔ አቃለሁ አለቀ ተስማማን ተግባባን ድጋሚ በኔ ቪዲዮ እንዳሰሩ አትርመጥመጥ ሴት አትርመጥመጥ አሰዳቢ ቆሻሻ አስተማሯቸው አይደል እነዛ ባልና ሚስት ምንም ማድረግ እንደማይችሉ የአረብ ሀገር ሴት ገንዘብ በልተው እንደፈለጉ ወጥተው እንደሚገቡ አስተማሯቸው አይደል እዛ አካባቢ ያላችሁ ሴቶች ወይኔ ነዛ አካባቢ ልጅ ቦን ምን እንደማረጋችሁ ወይኔ አፈር ብሉ ሲጀምር ሰላም አይኖራችሁም ታያላችሁ ሰላም አይኖራችሁም በእንደዚህ አይነት መንገድ በአቋራጭ የምታካብቱትን ሀብት እንዴት እንደሚጠፋ ያያችሁት ማለት ነው ያያችሁት ነው መንሸራሸረው በራሳችሁም በልጆቻችሁም ጤና ማይኖራችሁ ሰላምም አይኖራችሁ ምንም ነገር አይኖራችሁም እዛ ጋር ያለቀሱባችሁ የደምንባ 400 ሺህ ብር ከፍላ እኮ ነው አገሯ በባዶ የገባቸው በባዶ አገሯ 400 ሺህ ከፍላ ሙሉ ቃይጫንልኛል ብላ ስትጠብቅ 2 አመት 3 አመት አስቆጥራ እያለቀሰች ነው የገባችሁ የራያ ቆቦ ልጅ እያነባች ምንም ማምጣት እንደማይችሉ አውቃችኋል በአቋራጭ በልጽጉባቸው እኔ አልመቻችሁም እኔ ላይ እንዳትለጥፉ እኔን እንደ አውሬ ምናምን እንደመጥፎ ሰው ምናምን ይወራል ቅራቅንቦ ሲያስጠሉ እኔ መስላሉ ምናችሁ ደግሞ እኔ ስናገር ጠብቃችሁ ምቀኛ ቀንታ ነው እኔ በተቃጠለ ሱቅ ነው ምቀናው ምን አይነት ፈረፋንጎ የሆናችሁ ምንም የማታውቁ አህያ እንደሆናችሁ ያወቁት በዛ ነው እኔ በማንንም ሰው ህይወት አያስቀናኝም እኔ በማንንም ሰው ህይወት ምቀና ሴት አይደለሁም እኔ ሰርች የምበላ ሰው ነኝ እኔ ቀን በቀን የምሰራ ሰው ነኝ እኔ የስራ ሰው ነኝ እኔ የስራ አይዲያ ወዲያው መቀልበስ የምችል ልጅ ነኝ አለቀ ስራ ፈትቼ አላቅም እንደናንተ ሳስር ስፈታ ስቋጥር ምናምን እሙል ሰው አይደለም እኔ አልመችም እኔ በማንንም ሰው ህይወት አልቀናም የሚያስቀና ህይወት ያለው አንዳችም አላየም ፌክ በፌክ ነው አለቀ እኔ ነኝ እንደውም ሪል ህይወት እኔ እየለፋው እየደከምኩኝ እየዛበትኩኝ ሪል ህይወት ምኖረው እኔ ብቻ ነኝ እንደውም እናንተ አስመሳዮች እኔ የሚያስቀና ህይወት የለኝም አለቀ የሚያስቀናም ህይወት የለኝም በሰውም አልቀናም خلاص ተስማማ ፈህምቱ ይሄ የሴት ስር ተወጥፎ ቂጧ ስር ተወጥፎ ከሚል ሰው ነው እኔ መቀናው በጣም በቃ አህያ ናችሁ እናንተ ጀዝባ ናችሁ ጀዝባችኋል ማለት ነው እንደምትሉ ሰዎች ቀንተሽ ነው የምትሉ ሰዎች እኔ ምን የሚያስቀና ህይወት አላችሁና ነው መቀናው ምን አይነት ህይወት ነው የሚያስቀናው እኔ አልቀናም ሀቢብቲ ወይን እኔ አልቀናም ሀቢብቲ እኔ አልቀናም ያስቀና ህይወት የለም እኔ የሚያስቀና ህይወት የለኝም እኔ በሰውም አልቀናም በልጽጉባችሁ ምን ልበላችሁ በልጽጉ በሴት ገንዘብ በልጽጉ በአረብ ሀገር ሴት በልጽጉ የራያ ቆቦ ልጅ ያፈርን ባልቅሳ ደምን ባልቅሳባችኋለች አፈር ትበላላችሁ በልጽጉባቸው አስለመዷችሁ አስተማሯችሁ እነዛ ባልና ሚስቶች አይደል ምንም ማምጣት እንደማትችሉ አለቀ ይበልጽጉባችሁ ይበሏችሁ እኔ ምን አገባኝ ይበሏችሁ ምን አገባኝ እኔ በቃ ገንዘባችሁ ነው ተበሉ ይመጣል 5-6 ወር ሆይ ይልና ፍሽሽ በሚሊዮን ፍሽሽ አፈር ብሉ አፈር ያስበላችሁ ራ
ምንድናችሁ? እግዞ መስራት ማትችሉ ከሆነ አርፋችሁ ዩቲዩብ ሚስቴ ዲስቴ ምናምን እያላችሁ ቪዲዮ እየቀረጻችሁ ፖስት አድርጋችሁ ዶላር አትቀበሉም እንዴ? ምን አሳያችሁ? የሰው ላብ እንዴ! ማዳም እኮ ደሞዝ ሲደርስ ቀና ብለን አናያትም። ትሰጠን አትሰጠን እያልን እየተከተልናት ቦርሳዋን ይዘን እኮ መኪናዋ ድረስ ነው የምንሮጠው ደሞዝ እንድትሰጠን ለነገው። አይኗን እኮ እንደዚህ አናያትም። እናንተ እንዴት ሆነን እንደምናመጣው የማይጸዳውን አጽድተን እኮ ነው ደሞዝ የምንቀበለው ወር ሲሞላ። አሃ ተው እንጂ እንተሳሰብ። ወይ 300 ሺህ ብር ያስገባች ልጅ አለች። ሆሳና ሚር መጅሊስ ነገ ሚጫ ነው። ቆይ አንዴ 5 ደቂቃ እወጣለሁ። እሺ በቃ